እሺ ከዚህ ቀደም በነበረው የንባብ ሪቪዋችን ላይ ወደብ ማጣት በኢኮኖሚ ዘርፍ ያለውን ነበረ። እንደ ዶክተር ያዕቆብ አሰብ የማናት በሚለው መጽሐፍ መሰረት በዲፕሎማሲው በኩል ያለውን ደግሞ ሪቪው እናደርጋለን፣ ዲስከስ እያደረግን ማለት ነው። ምን ይላል? ኢትዮጵያ ከ90 ሚሊዮን በላይ ሕዝብ ያላትና በሕዝብ ብዛት በአፍሪካ ሁለተኛው ሀገር ስትሆን የአፍሪካ ሕብረት ዋና ጽሕፈት ቤት፣ የተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን እና ሌሎችም ዓለም አቀፍ ድርጅቶች አዲስ አበባን ቤታቸው አድርገዋል። ከነዚህ አንጻር ሲታይ ኢትዮጵያ በዓለም ሆነ በአፍሪካ የዲፕሎማሲ ጫና ልታደርግ የምትችልና የምትደመጥ ሀገር መሆን ይገባት ነበር። አሁን ግን እንደሚታዩ በዲፕሎማሲ ድክመቶች ምክንያት ብቸኛ መውጫና መግቢያ የባህር በሯ ከመዘጋት በተጨማሪ ሉዓላዊነቷን ለአደጋ ሊጋለጥ የሚችልበት ሁኔታ ውስጥ ትገኛለች። ያው እንዳልኳቸው የ2003 ዓ.ም ስለተጻፈ ነው። አንዳንድ ፓርቶቹ የያኔውን ሁኔታ ስለሚገልጹ ብዬ ነው። የዓለም 70% የንግድ ዕቃዎች የሚተላለፉበት እጅግ ስትራቴጂክ ከሆነው ከቀይ ባህር አካባቢ በመገለሏ በአካባቢው ተሰሚነትና ክብር ከባህር በሮቿ ጋር ሄዷል። ለዚህም ማስረጃ የሚሆነው በአሜሪካኖችና ምዕራባውያን ሽብርተኞች ለመዋጋት ኃይላቸውን ያደራጁት ጅቡቲ ውስጥ ሲሆን ጅቡቲ ለዚህ ግልጋሎት ብዙ ጥቅሞችን ታገኛለች። ዛሬ ጅቡቲ ሲያሰኛት በኢትዮጵያ ላይ ከምትቆለው ከፍተኛ የወደብ አገልግሎት ክፍያና ሌሎችም በርካታ ክፍያዎች ከአሜሪካና ከምዕራባውያን በምታገኘው ገቢ በታሪኳ ታይቶ የማይታወቅ የኢኮኖሚ እድገት በማስመዝገብ ላይ እንዳለች ይነገራል። ከዚህ ቀደም እንደነበረው ሳይሆን ዛሬ ጅቡቲ የሚያስፈልጋትን ነገር ሁሉ ከኢትዮጵያ መግዛት ቀንሳ ከተለያዩ የአረብ ሀገሮች ጋር የነበራትን የንግድ ግንኙነት ስላጠናከረች ኢትዮጵያ በጅቡቲ ላይ ሊኖራት የሚችል ጫና እምብዛም ነው። አረቦች ከብዙ ጊዜ ጀምሮ ብቸኛ የቀይ ባህር ተቀናቃኛቸው የነበረችውን ኢትዮጵያን ከባህሩ አካባቢ አግልለው ቀይ ባህርን የአረብ ሐይቅ ለማድረግ ወይም አረብ ሌክ ለማድረግ ሲታገሉለት የነበረው ዓላማቸው አሳክተው ዛሬ በአብዛኛው ቀይ ባህር የአረብ ሐይቅ ሆናለች። ስለሆነም በቀይ ባህር በተለይ በአሰብ የኒውክሌር መሳሪያ ቢጠመድበት፣ የጠላት ጦር ቢሰፍርበት ለኢትዮጵያ ለሁሉናዋ ስጋት የሚፈጥሩና ቢጠነስባት ይህን ለመከላከል ኢትዮጵያ ልታደርግ የምትችለው ምንም ነገር አይኖርም። ምናልባት ከዲፕሎማሲው ፓርት አንዱ ጠላትን መከላከል በተመለከተ እንደዚህ ይላል። ኢትዮጵያ በድንበር ዘለል ወንዞቿ በታሪካዊ በጂኦፖለቲካዊ ምክንያቶች በአንዳንድ መካከለኛ ምስራቅ ሀገሮች በጠላትነት የተፈረጀች ሀገር ለመሆኗ ጥርጥር የለውም። ከዚህ ቀደም እንዳልተኙላቸው ሁሉ አሁንም ወደፊትም እንደማይተኙላቸው በገቢር አረጋግጠዋል። በዓለም ሁኔታዎች ከፍተኛ እውቀትና ተሞክሮ ያላቸው አቶ በላይ አባይ የኤርትራ የአረብ ሊግ ታዛቢ አባል መሆን አረቦች በቀይ ባህር ያላቸውን የበላይነት እምብዛም እንደማይቀንሰው አሳስበው አቶ አባይና አቶ ዘሩ እንደሚከተለው አስጠንቅቀዋል። ኢትዮጵያ የባህር በር ኖሯት ካልተቋቋመቻቸው በስተቀር የታሪክ ጠላቶቿ በባህር በር በኩል ገብተው ነው የሚያንቋት። እንደ ጥንቱ ግብፅ በአባይ ላይ ባላት ጥቅም ምክንያት ኢትዮጵያ አባይን ለልማት እንዳትውል ግብፅ ኢትዮጵያን ማተራመሷን ትቀጥላለች። እዚሽ ጋር ማየት ያለብን ለምሳሌ ዛሬ አባይ ተገድቧል። ይሄ መጽሐፍ በተጻፈበት ሰዓት አባይ አልተገደበም ነበርና ምን ያህል የአባይ መገደብ እዚህ ጋር ግብፅን እንድንገዳደር እንደ ሀገር ዲፕሎማቲካሊ እንዲሁም ሀገር በመከላከል ሌቭል ያለውን ኢምፓክት ልናይ እንችላለን ማለት ነው። እዚህ ጋር ጽሁፉ የሚጠቅሰው ያው ከመገደቡ በፊት ስለሆነ ነው። ኤርትራና ሶማሊያ ቀይ ባህርና ህንድ ውቅያኖስን ሲቆጣጠሩት ኢትዮጵያን ለማነቅ እድሉ ይኖራቸዋል። በተጨማሪም ኢትዮጵያ አገልግሎቶችና ሸቀጥ ታስገባበት የነበረው ወደብም ኢትዮጵያን ለመሰለል ተግባር ይውላል። የእነዚህ ሰዎች አባባል ከዚህ በፊት በገቢር እንደታየው በኢትዮጵያ ጥናት የታወቁ ፕሮፌሰር ሃሮልድ ማርክስ ታሪክን በማጣቀስ የሚከተለውን አስገንዝበዋል። ኢትዮጵያና ፈረንሳይ በ1908 ዓ.ም ከጅቡቲ እስከ አዲስ አበባ ስለተገነባው ባቡር ስምምነት ባደረጉበት ወቅት በአንቀጽ 11 በጦርነት ጊዜ ሁሉ ባቡር በኢትዮጵያ ግልጋሎት ስር ይውላል የሚለውን በመጣስ እንደ አውሮፓውያን አቆጣጠር በ1935-36 በጦርነት ጊዜ ኢትዮጵያ የጦር መሳሪያ በጅቡቲ በኩል ለማስገባት ስትሞክር ፈረንሳይ ውሉን በመጣስ አሻፈረኝ ብላ ከለከለች። ይህ መሳሪያ የማስገባት ክልከላ ለኢትዮጵያ በጦርነት መሸነፍ ከዋነኞቹ ምክንያቶች አንዱ ነው። ምናልባት እዚህ ጋር
ከዚህ በፊት የጦር መሪዎች ሲሉት የነበረው አንዱ ፓርት ነው። ጦር መሳሪያ ስታስገባ በሰው ወደብ የምታስገባው የጦር መሳሪያ አይነት ይታያል እያንዳንዱ ነገር እና እዚህ ጋር ምን ያህል በታሪክ ውስጥ ተጎድተንበት እንደነበረ ያመለክታል። ኢትዮጵያ ወደ ባህር የሚዘልቀውን ባቡር ብትጠቀምም ወደብ አልባ ለመሆን አልዳነችም ይላል። ኢትዮጵያ ከባህሩ አካባቢ የሚያገሏት የቅኝ ገዢዎች ውል ባትቀበላቸውም ካለወደቦች በጎረቤት አገራት ቅኝ ገዢዎች ጫና ስር መውደቁ አልቀረም። ጣሊያኖች በጦርነት ወቅት በኢትዮጵያ ወታደር ላይ ከነሰነሱት በዓለም ሕግ ከተከለከለው የመርዝ ጢስ ውጪ ኢትዮጵያን በጦርነት ለሽንፈት የዳረጋት ቀጥተኛ ወቅታዊ ዋነኛ ምክንያት የምድር ባቡር በፈረንሳይ የፖለቲካ ጫና መውደቁ ነው። ይህ ማለት በአጭሩ ለኢትዮጵያ በጦርነት መሸነፍ ዋነኛ ምክንያት ወደብ አልባ መሆኗ ነው። እንግዲህ ኢትዮጵያ ለጠላት ጥቃት የተጋለጠች እንደመሆኗ መጠን መከላከያ ኃይሏን ማጠናከር ይገባታል ማለት ነው። ኦልሬዲ አሁን ተጠናክሯል። በዛን ሰዓት ግን የነበረውን ነገር ነው። ለዚህም የመከላከያ ኃይልና መሳሪያ መኖሩ የግድ ይላል። ተፈላጊው መሳሪያ ማለፍ ያለበት በሌላ ሀገር ወደብ አድርጎ በመሆኑ እንቅስቃሴው እክል ሊገጥመው ይችላል። የዓለም አቀፍ ሕግ እንደሚደነግገው አንድ ወደብ አልባ ሀገር ሰላማዊ ዕቃዎችን በሌላው ሀገር የማስተላለፍ መብት አለው። ይህ የሚሆነው ግን ባለወደቡ ሀገር የሚጠይቃቸውን ስርዓቶችና ክፍያዎችን ፈጽሞ ሲገኝ ነው። ባለወደቡ አገር በወደቡ ላይ ሉዓላዊ መብት ስላለው የፈለገውን የቅድመ ሁኔታዎች ከማስቀመጥ የሚያግደው ነገር የለም። ለምሳሌ አንዱ የሀገር የጦር መሳሪያ በወደቡ አድርጎ ወደ አገሩ ለማሻገር ቢፈልግ ይህ ከጠላት ለመከላከል ከሚያስፈልግህ በላይ ነው በማለት ማስተላለፍ ሊከለክለው ስለሚችል የወደብ አልባ ሀገር ሉዓላዊነቱ ዘወትር በቋፍ ላይ ነው ማለት ይቻላል። እኛ በጅቡቲ እጅ ላይ ነን ማለት ነው። የባህር በር ከኢኮኖሚ ጠቀሜታ ይልቅ የሀገርን ነፃነትና ደህንነትን ከማረጋገጥ አንጻር የሚኖረው ሚና የላቀ ነው። በአንድ ወቅት የኢትዮጵያ ጠቅላይ ሚኒስትር አቶ መለስ ዜናዊ ወደብ ሸቀጥ ማስተላለፊያ መሆኑና ራሱም ሸቀጥ ስለሆነ እንደ ማንኛውም ሸቀጥ ዋጋ አወዳድሮ ከረከሰበት ሄዶ መግዛት እንደሚቻል ተናግረው ነበር። ሆኖም ጠቅላይ ሚኒስትር ካሉበት በተቃራኒው ወደቡ ከሸቀጥነቱ አልፎ የህልውና ጥያቄ መሆኑ ብዙዎች ይቀበሉታል። ሳሙኤል ፒየት ማንፊ ስለ ኢትዮጵያ የባህር በር መዘጋት የሚቀጥለውን ብሏል። ኮት አደርገዋለሁ። ከአፍሪካ ቀንድ በህዝብ ብዛት አንደኛ፣ በአህጉሪቱ ደግሞ ሶስተኛ፣ በአሁኑ ወቅት ሁለተኛ የሆነችው አገር ወደብ አልባ በመሆኗ ደህንነቷ በቋፍ ላይ ተንጠልጥሏል። ጠቅላይ ሚኒስትሩ የባህር በር የሀገርን ነፃነት ደህንነት በማረጋገጥ በኩል ያለው ወሳኝነት ሳይገነዘቡት ቀርቶ ሳይሆን ሸቀጥ ማተላለፊያ ነው ያሉት ኤርትራ የአሰብ ወደብ በመከላከሏ ምክንያት የሚያበግነውን ህዝብን ለማዘናጋት ይመስላል ብሎ ጽፏል። እንኳን እኛ ነጮቹ የውጭ ምሁራንም ይህን ቀድሞ አውቀው ነበር ማለት ነው። በባህር በኩል አድርጎ የሚመጣን ወራሪ ኃይል ለመመከትና እዚያው ባህር ውስጥ ማስቀረት ከመሬት ውጊያ በጣም የቀለለ ለመሆኑ የጦር ስልት አዋቂዎች ይናገራሉ። ወደብ አልባ ሀገርን ለመውረር በወደብ በኩል ገብቶ ወደ ተወራሪው ሀገር ለመዝለቅ በየብስ አድርጎ ከመሄድ በባህሩ በኩል መግባት የቀለለ መሆኑ እነዚሁ የጦር ስልት አዋቂዎች ይናገራሉ። ኢትዮጵያ በተደጋጋሚ ጠላቶቿ በቀይ ባህር በሚገኙ የባህር በሮች በኩል አድርገው ገብተው የሀገሪቱን የሰሜን ክፍል ይዘው ነው ወደ መሀል ሀገር የዘለቁት። የእንግሊዙ ጄኔራል ናፒየር አጼ ቴዎድሮስን ለመውጋት ወደ ኢትዮጵያ የገባው በዚሁ በቀይ ባህሩ ወደብ በኩል በዘይል አድርጎ ነው። አቶ ኃይለ ሚካኤል ገብረአናንያ የቀድሞ የተባበሩት መንግስታት ባለስልጣን ከኤርትራ ጋር የተደረገውን ጦርነት አስመልክቶ በጦርነቱ ወቅት በሰጡት ቃለ ምልልስ በቅርብ ጊዜ የሆነውን በመገምገም ወደ ኤርትራ የሚጫነው የጦር መሳሪያ ኢትዮጵያን ለመውጋት መሆኑን ገልጸው የራሳችን የባህር በር ቢኖረን ኖሮ ጠላት ኢትዮጵያን መሬት ሳይረግጥ መሳሪያውን መቆጣጠር ይቻል እንደነበር፣ አሁን ግን ከመሬታችን ድረስ እስኪደርስ እጃችንን አጣምረን እያየን በመሆኑ ቅሬታቸውን ገልጸዋል። ከታሪክ መሪር ተሞክሮዎች በመነሳት ነበር ኢትዮጵያ በምጽዋ ጠንካራ የባህር ኃይል ገንብታ በአያሌ የጦር መርከቦች ባለቤት በመሆን የኢትዮጵያ የጦር መርከብ ቀይ ባህርን እያሰሱ እስከ ሜዲትራኒያን ህንድ ውቅያኖስ ድረስ ይዘልቁ የነበረው። እንደ ዛሬ ኢትዮጵያዊነት በዘር በሚመነዘርበት ዘመን የመጀመሪያ የጦር መርከቡ ስሙ ዘር አይደረስ ሲባል እንደነበር መዛግብት ያስረዳሉ። ዛሬ ሁኔታው በሙሉ የተገላቢጦሽ ሆኖ አሰብ የነበረው የባህር ኃይሉ ቅርንጫፍ ጣቢያ ወይም ቤዝ በኤርትራውያን እጅ ወድቆ እንደ ጥንቱ አሰብ ኢትዮጵያን ለማጥቃት ዋነኛ መግቢያ በር ልትሆን እንደምትችል መገመት አያዳግትም።
በሻዕቢያና በደርግ መካከል የነበረው ጦርነት ተደምድሞ አሰብ የነበረው የባህር ኃይሉ ማዕከል ተዘግቶ የኢትዮጵያ ባህር ኃይል ተበታትኖ ወደ የመን ይሸሹ ከነበሩት የባህር ኃይሉ አባላት አንዱ እንዲህ ሲል አንጎራጉሯል ይባላል። የባህር ኃይላችን መልህቅ የጣለበት የጥቅል አሽከሮች በፓሪስ በኒውዮርክ የተሟገቱለት የአሉላ ፈረሶች ውሃ የጠጡበት የኢትዮጵያ ወጣቶች ዋና የዋኙበት የት አለ ባህሩ በደም የማልንበት ይላል እና ከዚህ በታች በዝርዝር እንደተገለጸው የኒኩሌር መሳሪያ ለመታጠቅ መንፈቅ የሚቀራት የኤርትራና የግብፅ ወዳጅ ኢራን በአሰብ አካባቢ ጦሯን አስፍራለች በሚለው ዘገባ በአንድ ወቅት በዓለም አቀፍ ሚዲያዎች ተደምጧል። ኢትዮጵያ ከኤርትራ ጋር ከጠላትነት እስከተፋጠጠች ድረስ አሰብ የጠላት መርከብ ማረፊያ ሆና የጦር አውሮፕላኖች ከመርከቦች ወይም ከወደቡ እየመጠቁ ተነስተው መሀል ኢትዮጵያን ለማጥቃት ይችላሉ። ወይም ጠላት ጦሩን አሰብ ላይ አስፍሮ ወደ ኢትዮጵያ ለመዝለቅ አመቺ የሆነ በኢትዮጵያ ድሃ ገበሬ ሀብት የተገነባ ጥሩ መንገድ አለለት። ለማጠቃለል አንድ ሀገር የወደብ ባለቤት መሆንና አለመሆን ለአገሩ ድክመትና ጥንካሬ ምን ያህል ወሳኝነት እንዳለው ፕሮፌሰር ሺመት ሲሻኝ የራሳችን ታሪክ ለመጥቀስ ቁልጭ አድርገው እንደሚከተሉ አስቀምጦታል። ኢትዮጵያ በታሪኳ ያፈራቻቸው መነሳትና መውደቅ ከባህር ጋር ከነበራት ቅርበትና ርቀት ጋር ቀጥተኛ የሆነ ግንኙነት አለው። የባህር በሮቿ በእጇ በነበሩበት ዘመን የጉልበተኛና የጎለበተችና የበለጸገች ኢትዮጵያን መመስረት ተችሏል። በአንጻሩ የባህር በሯን በተነጠቀችባቸው ዘመኖች ኢኮኖሚያ የኮለ ባህሏ የደበዘዘና ፖለቲካዊ የተናጋ ኢትዮጵያን በተደጋጋሚ አይተናል። በኢትዮጵያ እጅግ አንጸባራቂ የነበረው የአክሱም ስልጣኔ እንዲያ መግነኑ በሌላ አጋጣሚ ሳይሆን አክሱም በቀይ ባህር ጠረፍ ላይ በገነባቸው የበላይነት ምክንያት ነበር። አዱሊስን ዋና በር በማድረግ በወቅቱ በነበረው ዓለም አቀፋዊ ንግድ በግንባር ቀደምትነት በመሳተፍ አክሱም እስካሁን የሚያስደንቀው ብሩህ ስልጣኔ መገንባት ቻለች ይላል። ለአሁኑ የኢትዮጵያ ትውልድ የሚቀርበው ግልጽ ጥያቄ ኢትዮጵያ ወደብ አልባ ሆና ኢኮኖሚ የኮሰሰ ባህሏ የደበዘ ፖለቲካዋ የተናጋ ሆና ትቀጥላለች ወይስ የባህር በር ኖሯት ጥንት በአንድ ወቅት እንደነበረችው የጎለበተችና የበለጸገች ትሆናለች? መልሱ አስቸኳይ ነው። ምክንያቱም በኮሰሰችና በደበዘች ኢትዮጵያ ውስጥ መኖር የሚፈልግ ኢትዮጵያዊ የለምና ይላል እና እንግዲህ አትሊስት በሁለት ምዕራፎች ያየነው የባህር በር ማጣት በዲፕሎማሲውና በፊት በኢኮኖሚ ላይ አሁን በዲፕሎማሲው ያለውን አይተናል እና በጣም ጥሩ ትምህርት ሰጪ መጽሐፍ ነው። እስቲ በሚቀጥለው ደግሞ የኢትዮጵያ ባህር በር ባለቤትና በታሪክና ባህር በር ለማስመለስ የተደረጉ ትግሎች የሚል ፓርት አለ። እሱን ኔክስት እናየዋለን። ለዛሬው በጣም ነው የማመሰግናችሁ። ያው እንግዲህ በዩቲዩብም በቲክቶክም ስላለ እሱ ላይ ሙሉውን ማድመጥ ትችላላችሁ። ለዛሬው አመሰግናለሁ። ቴንኪዩ